የዓሊይና የፋጢማ ረዲየላሁ አንሁማ የመጀመሪያ የሰርግ ውሏቸው ታሪክ እዚህ ዓለም ላይ ከተሰሙ ታሪኮች ሁሉ አንደኛ ነው ብል ማጋነን አይሆንብኝም። እንደሚታወቀው ዓሊ ረዲየላሁ አንሁ ጠየቀ ነቢይም ከሰማይ ተፈቅዶላቸው ፋጢማን ሰጡት። ምህር አንጣ ሲባል ምህር የለውም፣ ያረጀ ጋሻ ነው፣ ማን ይግዛው? ወንድሙ ጓደኛው ዑስማን 400 ዲርሃም ከገዛ በኋላ እሱን በኮንፊደንስ ሰጥቶ ሱብሓነላህ ኒካሁ የተደረገው መስጅድ ነው። ሰሓቦች አብሽር እያሉት ምናምን ነበር። ፋጢማ ደግሞ የነበረችው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ጋር ነው። እነሱ ናቸው በደንብ እንዲያ እያስዋቧት እያስጌጧት የነበረውና ነገር ግን ማታ ላይ ወደ ቤት ሲገቡ ዓሊም ፋጢማም ወደ ቤት ሲገቡ ሱብሓነላህ የተነጠፈው ምንጣፍ ማለት ነው ቤስት ስመርት ቦንድድ የሚባል ፍራሽ አለ። በጣም አሸዋ ተፈልጎ ቤስት የሚባል አሸዋ ተፈልጎ ከዛ ትራሳቸው ራሱ ከፍ ተደርጎ ባሸዋ ነው የተሰራ።